አንተ ነብይህ ነህ፣ አንተ መልእክተኛዬ ነህ፣ ሰለዋቱ ረቢ ወተስሊማቱ ዐለይሂ ብለው በልባቸው አምነው የተቀበሉትን አማኞች ነገራቸውን ሁሉ ያመቻችላቸዋል። ነገር ሁሉ የሚመቸው በሱ መንገድ ነው። ሶስተኛው አያ ይቀጥልና ዛሊከ ቢአነ الذين كفروا اتبعوا الباطل የመሐመድን መንገድ ሁሉ ትተው የሄዱ አላህ ወንጀል ሰርተው በቃን ብለው ለአንዴና ለመጨረሻ ጊዜ ወደ ደጁ ለተመለሱ ባሮች አላህ Subhanahu Wa Ta'ala ዘንድ ወንጀላቸውን ለማስማር የእውነት ለተንበረከኩ ሰዎች አላህ እንዲህ ይላል قال لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين قال لا تثريب عليكم اليوم كزاري جمرو يتوبتن دبدابي الله زند كاسكباتشوهبت كان جمرو لا تثريب عليكم اليوم በእናንተ ላይ የሚደርስ ምንም አይነት ወቀሳ የለም አትወቀሱም በወንጀሎቻችሁ በል እንደውም ይሄንን ወንጀል እኮ ሰርታችሁ ነበር ምሬላችሁ ነው ብሎ እንኳን አይወቅሳችሁም አላህ Subhanahu Wa Ta'ala አትወቀሱም يغفرالله لكم አላህ ለእናንተ ወንጀላችሁን ይምርላችኋል ለምን وهو أرحم الراحمين እሱ አላህ ያዛኞች ሁሉ አዛኝ የመሐሪዎች ሁሉ መሐሪ የሩህሩሆች ሁሉ ሩህሩህ ነው ይላል አላህ Subhanahu Wa Ta'ala ይህ ነው እስልምና ይቅር ባይ ጠላት የሰማም ስማ ያልሰማም ስማ ይህ ነው እስልምና ይህ ነው ሃይማኖት ማስለም የማይፈልግ ሰውን በጉልበት ይህ ነው እስልምና ታሪክ ምስክር ነው ይናገር ጠላት አላሏትም እንጂ ስለኔ ቢሏት ሕይወቷን ለማትረፍ ቃሏን በመስጠት ልቧ ሳያምንበት ሰልም ያለው ብትል ባሰት በውሸት ካልሆነ በስተቀር ለሕዝብ ቆጠራ ለሙስሊም ብዛት ምንም ፋይዳ የለው የውሸት እምነት አላህ ጥራት እንጂ አይሻም ብዛት ለዚህ ነው ጌታችን በቁርአን አያት ላኢክራሀ ፊዲን ብሎ በማለት አታታሉ ብሏል በቃል ባልባሳት በጥቅም ተታሎ ለባል ወይ ለሚስት ሰልም ያለው ቢሉ እስኪ አንዴ ሁላችሁም ባላችሁበት ቦታ ሆናችሁ ይሄን ቃል ስትሰሙ ይሄንን ቃል ከኔ ጋር አብራችሁ በሉ ሱብሃነ ረቢከ ረቢ ዒዘቲ ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን በተላኩት ሙርሰሊኖች ላይ በአጠቃላይ ሰላም በእነሱ ላይ ይስፈንባቸው የሚል ሰላማዊ የሆነ ዲን ነው ኢስላም ማለት የማናቃቸው ነቢያቶችና መልእክተኞችን እንድናከብር ያስገደደ ነው ዝም ብሎ አይደለም ቁርአን ውስጥ ያሲን ወልቁርአን ሐኪም ኢነከ ለሚነል ሙርሰሊን ዝም ብሎ አይደለም የሚባለው ኢነከ ሚነል ሙርሰሊን ከሱረቱ ሰፋት ከጎረቤት ሱራ ጋር ማስተሳሰር የፈለገው ነገር አላህ በጣም ያጂብ ነው ሁለተኛ ኢነከ ለሚነል ሙርሰሊን ለምን ተባለ ለሚለው ሱረቱ ራዕድ ላይ ሱረቱ ራዕድ ምዕራፍ 13 የነጎድጓዱ ምዕራፍ 43ኛ ምዕራፍ 13 ቁጥር 43 ላይ ሱራው ሲያልቅ ካፊሮች ያሉት ነገር ነበር ምን አሉ በወቅቱ የነበሩት ወየቁሉ الذين كفروا እነዛ የካዱት ያለ ማቋረጥ ይላሉ ለስተ ሙርሰላ አንተ ሙርሰል አይደለህም ይሉሃል ልብ በሉ ወየቁሉ الذين كفروا ماذا قالوا لست مرسلا لست الرسول አይደለም ሙርሰል አንተ በፍጹም ሙርሰል አይደለም ረሱልና ሙርሰል የተወሰነ ልዩነት አላቸው በቋንቋ ደረጃ